ሰላም ጤና ይስጥልኝ። ዌልካም ባክ ቱ ናኖ ሜታ። እኛ በምንኖርበት ኑሯችን ዴይ ቱ ዴይ እንቅስቃሴ በምናደርግበት ጊዜ ስንንቀሳቀስ፣ ስንራመድ፣ ስንቀመጥ ሱሪያችን ምን ይሆናል? ስንንቀሳቀስ ጫማችን ምን ይሆናል? ለምሳሌ ቤታችን ውስጥ ክብሪት እንለኩሳለን። ስንለኩስ እንዴት ነው የሚቀጣጠለው? The secret behind all of this a powerful force is called friction ወይንም የሰበቃ ኃይል የምንለው ማለት ነው። ፍሪክሽን ማለት ሰበቃ። we are going to break down 4 type of friction እና 4 አይነት ሲምፕል ፍሪክሽኖች አሉ። what is friction? ሰበቃ ምንድን ነው? በሁለት እቃዎች ንክኪ መካከል የሚፈጠር የእንቅስቃሴ ተቃራኒ ኃይል ማለት ነው። አንደኛው ስታቲክስ ፍሪክሽን የምንለው የማይንቀሳቀስ ሰበቃ። look at this heavy pot አሁን ቴብል ላይ አስቀምጠናል። I push it lightly it doesn't move. why? እቃው በነበረበት ቦታ እንዲቆይ የሚያደርግ ኃይል ስታቲክስ ፍሪክሽን ይባላል። ሌላው ሁለተኛው ስላይዲንግ ፍሪክሽን የሚንሸራተት ማለት ነው። ኢንክላይንድ ፕሌን አድርጌ ቢገፋው ባልገፋም ይንሸራተታል። በምንሸራተትበት ጊዜ የሚፈጠረው እምቢተኝነት ስላይድ ፍሪክሽን ይባላል። ሌላኛው ሶስተኛው ሮሊንግ ፍሪክሽን የሚንከባለል ሰበቃ። ለምሳሌ የመኪና ጎማ፣ የብስክሌት ጎማ ተመልከቱ። ጎማዎች በቀላሉ ነው የሚንከባለሉት ማለት ነው። ስለዚህ እነዚያ ደግሞ ሮሊንግ ፍሪክሽኖች ናቸው። ፍሉድ ፍሪክሽን የፈሳሽ እና የጋዝ ሰበቃ ማለት ነው። many people think friction only happens between solid። ብዙ ሰዎች የሚያውቁት ሶሊድ ላይ ብቻ ነው ፍሪክሽን ያለው ነው የምንለው። ያ ስህተት ነው። fluid friction occurs in liquids and gas like air። ለምሳሌ የሆነ ሰው አየር ላይ ፓራሹት ቢሄድ፣ በሌላ በኩል ደግሞ ኤሮዳይናሚክ to reduce their fluid friction so they can go faster። ሰንሰለቶችን እንዳይበላሹና ስሙዝሊ እንዲሰሩ ምን እንጠቀማለን? ብዙ ጊዜ ግሪሲን እንቀባለን ማለት ነው። ለምንድን ነው? በቀላሉ እንደሸራተት ማለት ነው። አዲስ ከሆኑ ሰብስክራይብ አድርጉ።